አይሙራቸው የታመመ ሰዎች በቃ ሌላ ማድረግ ባንችል እግዚአብሔር ወይ ተመልከተን ይያልን እናለቅስ ነበር። አንዳንድ ጊዜ ጧት ባስ እንጠብቅ እስካሁንም ባስ ነው የምንጠብቀው ባስ እንጠብቅ ራሳቸውን በጣም በከፍታ ከመስቀላቸው የተነሳ ሰው መሆናቸውን እስክንጠራጠር ወይንም ደግሞ ከመላእክት አንዱ እስኪመስሉን ድረስ ደርሰዋልና በእውነት ያንን የኢየሱስ ክርስቶስን ክቡር ያገልጋይነት ህይወት የምናይበትን ምሳሌነት ያለውን ህይወት ባንተው ስላየን እግዚአብሔርን በጣም አርገን ነው የምናመሰግነው። ከእንግዲህ ወዲህ ምን እናድርግ የሚለውን ነገር ባነሳ ደስ ይለኛል። ምክንያቱም መጽሐፍ ቅዱስ ከእንግዲህ ወዲህ ምን እናድርግ ነው እንጂ የባለፈውን ነገር አይደለም ብቻ የሚያወራው። ምን እናድርግ ከእንግዲህ ወዲህ ነህምያ ከእንግዲህ ወዲህ መሳለቂያ እንዳንሆን ምን እናድርግ አለ። አንዱ የምናደርገው ነገር ብዬ ማስበው የማይጠቅሙ መድኃኒተኞች ከመሆን እንድንወጣ ነው። ርዕሱም ባለ መድኃኒቱ የራስን ፈውስ ነው። ከርዕሱ በመነሳት ራስን አድን ነው። በጣም የምንወደው ወንድማችን ንጉሴ ቡልቻ አንድ ጊዜ አንድ ነገር ተናገረ። ጨው አልጫ ቢሆን በምን ይጣፍጣል? ድንጋይ ነው ብለው አውጥተው ይጥሉታል አለና በሱ በሚጣፍጥ አማርኛ አንድ ነገር ነው የተናገረው። መንደር ለመንደር የሚንከባለል ድንጋይ ይሆናል አለ። ስለዚህ መንደር ለመንደር የምንከባለል ድንጋዮች ከመሆን ወጥተን የምንጠቅም ድንጋዮች ወይንም ለውጥ የምናመጣ ጨዎች ለመሆን ነውና በእውነት በሰፊ ልብ እንድትታገሰን ነው ምለምነው። ምክንያቱም ጌታችን ኢየሱስ ክርስቶስ 3 ዓመት ተኩል ካስተማረ በኋላ መጨረሻ ላይ ጥያቄያቸው ግራና ቀኝ የመንገስ ጥያቄ ነበረ። የሱ ሐሳብ እሱ አልነበረም። ገና ይገረፋሉ፣ ይሰደዳሉ፣ ይሰቀላሉ፣ ደማቸው ይፈሳል። ነገር ግን የነሱ ጥያቄ ማን ነው ከግራ ማን ነው ከቀኝ ጦርነት ነው። ከመካከላችን ታላቅ ማን ነው ጦርነት ነው። ያው በድፍረትም በግልጽም በመናገር ነው የምታወቀው። አሳዛኙ ነገር ያለፈው 20 ዓመታት ጦርነታችን ታላቅ ማን ነው የሚል ነው። ከመካከላችን ታላቅ ማን ነው የሚበልጥ ማን ነው የሚል ጦርነት ነው ያሳለፍነው እና ጥያቄው እኛ የተጠራነው ለትልቅነት አይደለም ባሪያ ለመሆን ነው። ግን በእነዚህ ዘመናቶች ውስጥ ያየናቸው አገልጋዮችን ሳይሆን ቀጭን ጌቶችን ነው። ስለዚህ እግዚአብሔር ደግሞ የቀጭን ጌቶችን መንፈስ አውርዶልን እታች ዝቅ ብለን ደግሞ እንደገና ባሪያ ሲሆኑ ለማየት ደግሞ እናፍቃለን። እኔ መቼም በራሴ በጣም እድለኛ ነኝ። ሎሌዎች ናቸው የክርስቶስ ልብ ያላቸው አገልጋዮች ናቸው ያሳደጉንና አሁንም ቢሆን ያለ ልብ ያ ነው። አሁንም ስለነዛ አገልጋዮች እግዚአብሔርን አመሰግናለሁ። ሌላ በመድራችን ላይ የሥራ ባህል እንዳይፈጠርበት ምክንያት የሆነበት ነገር ሰው በቤተክርስቲያን ውስጥ መጥቶ የሚሰማው ነገር ስለራሱ ብቻ ነው። ሁሉ ጊዜ እናገራለሁ እኔ ልጆቼ ተኝተው እንዲያረፍዱ አልፈልግም። ተኝቶ ማርፈድ ማለት ስንፍናን ኃጢያትን መጎተት ነው። ተነሱ በሌሊት ብዬ ነው እንትናቸውን ሁሉ ምገፋው። ለምንድነው መስራት አለባቸው? የጧት ጉልበታቸውን ተጋድመው ማርፈድ የለባቸውም። አሁን በጣም በሚያሳዝን ሁኔታ ጌቶቻችንን ይወለድ ነው ብሏል አንድ ሰው። አሁን ልጆች ሳይሆኑ እኛ ባሮች ነበር ለወላጆቻችን። አሁን ግን ብዙዎቻችን ጌቶቻችንን ይወለድ ነው። እነሱ ናቸው ቁጭ ብለው የሚያዙን። አንዳንድ ጊዜ እነሱ ተኝተው እኛ እናገለግላለን። አሳፋሪ ነገር ነው። ስለዚህ ሰው ቤተክርስቲያን ውስጥ መጥቶ የሚሰማው ነገር ምንድነው ሲባል ራሱን እንዴት እንደሚያበለጽግ፣ ራሱን እንዴት ከፍ እንደሚያረግ፣ ራሱን ከሌሎች እንዴት በልጦ እንደሚታይ ያለ አስተምሮ ነው። ስለዚህ አስተምሮታችን መፈተሽ አለበት። ሁሉም ሰው ወደ ቤተክርስቲያን ሄዶ ትንቢት መስማት የሚፈልግበት ምክንያት ስለራሱ ነው። ከራሱ ውጭ ስለ ጎረቤቱ ስለ አገሩ ሊያስብ አይችልም። አንዳንድ ጊዜ እኔ ማለቅስበት ርዕስ ለሰዎች ያስቃቸዋል። ስለ ድሆች ማልቀስ፣ ስለ ቆሻሻ። እኛ የዛሬ 25 ዓመት ከኢትዮጵያ ውጪ ያሉ ጓደኞቻችን አሉ። መንገድ እንዲሰራ እንጸልይ ነበር። ቆሻሻ ከሀገሪቱ ላይ እንዲነሳ እንጸልይ ነበር። ድሆች እንዲነሱ እንጸልይ ነበር። ጎዳና ተዳዳሪዎች፣ አይሙራቸው የታመመ ሰዎች ሌላ ማድረግ ባንችል እግዚአብሔር ወይ ተመልከተን ይያልን እናለቅስ ነበር። አንዳንድ ጊዜ ጧት ባስ እንጠብቅ እስካሁንም ባስ ነው የምንጠብቀው ባስ እንጠብቅ ተኝተው የሚያድሩ አዛውንት አሮጊት እናትና አባት አሉ። እነዚህን አሮጊቶች እኛ የሞቀ ብርድ ልብስ ለብሰን ነው የሞቀ ብርድ ልብስ ለብሰን ተኝተን አድረን ነው ጧት ባስ የምንጠብቀው። እነዛ ግን ዝናብ የሚወርድባቸው አሮጊቶች በዛ በአውቶቡሱ በሚያልፍበት ቦታ ላይ ተጠግተው የሚያድሩ አሉ። እኔ አንድ ቀን ጧት አስታውሳለሁ እግዚአብሔር ሆይ ስለነዚህ ሰዎች ስትል አትነሳም ወይ ብያለሁ። ስለዚህ እነዚህንም እንኳን ከመንገድ ያነሱ ሰዎች እግዚአብሔር ይባርካቸው። እኔ በአሁኑ ሰዓት አሮጊትና ሽማግሌዎችን ከመንገድ ላይ ሳጣ ደስታዬ ወደር የሌለው። ስለ ድሆች ያለፉት 25 ዓመታት አልቅሻለሁ በእግዚአብሔር ፊት። እኔ ብቻ አይደለም ማልቀስ
ማልቀሴን ለመናገር ብቻ አይደለም ብዙ ይጮህዋል ዛሬ የድሃ አደጎች አባት ለመሆን ደግሞ እግዚአብሔር ሰው እንደሆንክ እንድናይ ከእግዚአብሔር የተሰጠን ሰው እንደሆንክ የድሃ አደጎች አባት እንደሆንክ እምናይበትን አቅምና ጸጋ ምሳሌነት ያለውን ህይወት ባንተም በባለቤትም ህይወት ስላመጣ እግዚአብሔርን እጅግ አድርገን እናመሰግናለን ደግሞም ስለ ኢትዮጵያ መልካም ይሆናል ግን ተነስተን እንሰራለን እግዚአብሔር ከመበተን አውጥቶናል አሁንም አንበተንም በሚቀጥለውም ዘመን ደግሞ አንድ ላይ ሆነን እንሰራለን አስተምሯችን ግን እንደገና መፈተሽ አለበት ሰው ራሱን የሚያመልክበት አስተምሮ ከመካከላችን መውደቅ አለበት አመሰግናለሁ